ውሳኔ ሁል ቀን ውሳኔ እንወስናለን። ምን መልበስ እንዳለብን፣ ምን መመገብ እንዳለብን፣ ምን መናገር እንዳለብን። ነገር ግን አንዳንድ ውሳኔዎች ከሌሎች የበለጠ ኃይለኛ ናቸው። አንድ ትክክለኛ ውሳኔ ሕይወትን እስከ ወዲያኛው የመቀየር እድል አለው። ይህ ቪዲዮ ስለዛ ውሳኔ ነው። እንዴት ውሳኔዎ የወደፊት ጉዟችንን እንደሚቀርጹት። አሁን ያለው ሕይወት ያለፉ ብዙ ውሳኔዎች ውጤት ነው። አሁን ያለ ስራ፣ አሁን ያለ ልማድ፣ ከሰዎች ጋር ያለ ቅርርብ፣ ደስታ ሁሉ የመጡት ባለፈው ከመረጥካቸው ምርጫዎች መነሻነት ነው። ምሳሌ፣ ሁለት ጓደኛሞችን አስብ። አንዱ በቀን 10 ገጽ ለማንበብ ወሰነ። ሌላው በቀን ለ1 ሰዓት ማህበራዊ ሚዲያ ላይ ለማሳለፍ ወሰነ። ከአንድ ዓመት በኋላ የመጀመሪያው 12 መጽሐፍትን አንብበዋል። አንደኛው ደግሞ በመቶዎች የሚቆጠሩ ሰዓታትን ማህበራዊ ሚዲያ ላይ ጊዜውን አባክኗል። አንዳንዴ አንድ ውሳኔ ሁሉንም ነገር ሊቀይር ይችላል። ለምሳሌ አንድ ሰው መጠጥ ለማቆም ወሰነ እንበል። ያ አንድ ውሳኔው ጤናውን ያድናል፣ የቤተሰብና የሥራ ህይወቱን ያድናል። አንዲት ወጣት ሴት ከመርዛማ ሰዎች ጋር ያላትን ሪሌሽን ለማቆም ወሰነች። ይህ ውሳኔዋ ሰላምን ሰጣት፣ በራስ መተማመንን ሰጣት፣ እናም አዲስ ነገር እንድትጀምር አገዛት። እነዚህ በእውነታ ያሉ ሰዎች ትክክለኛ ታሪክ ነው። አንድ ጠንካራ ውሳኔ አዲስ በር ሊከፍት ይችላል። ፍጹም ጊዜ እስኪመጣ አትጠብቅ። ፍጹም ጊዜ የሚመጣው ስትወስን ነው። ሁላችንም አንዳንዴ ውሳኔ መወሰንን እናዘገያለን። ለምን? ምክንያቱም እንፈራለን። ወድቃለሁ ብለን እንፈራለን። አዲስ መንገድ፣ አዲስ አማራጭ እንፈራለን። ነገር ግን አለመወሰን ማለት በራሱ መወሰን ነው። ላለመወሰን መወሰን፣ ያ ደግሞ ውጤቱ መጥፎ ነው። ለምሳሌ ገንዘብ መቆጠብን ካልወሰንን ለማባከን እየወሰንን ነው ማለት ነው። ህይወት ቆሞ አይጠብቅህም። ካልወሰንክ ህይወት ይወስንብሃል። ጥሩ ውሳኔ እንዴት መወሰን እንችላለን? ምን እንደምትፈልግ እወቅ። ራስህን ጠይቅ። በትክክል ምንድነው የምፈልገው? ሌሎችን አትጠብቅ። ሰዎች በወሰንከው እንዲስማሙ አትጠብቅ። ውሳኔ ፍጹም እንዳልሆነ ጠብቅ። ግን ወስነሃልና ያ ድርጊት ምንም ነገር ካለመጀመር ይሻላል። ድርጊት ጀምር አሁን። አነስተኛም ቢሆን አንድ ነገር። ህይወት በአንድ ዓመት አይቀየርም። በአንድ ቅጽበት ግን ሊቀየር ይችላል። ጠንከር ያለ ውሳኔ ስትወስን። የወደፊት ህይወት ገና አልተጻፈም። ስክሪፕቶውን ግን ይዘሃል። ባለበት ለመቆም መወሰን ትችላለህ፣ ወይም ደግሞ ለማደግ መምረጥ ትችላለህ በውሳኔ።